ሃይ ጓደኞቼ እንዴት ናችሁ? ደህና ናችሁ? ዛሬ አንድ እንደ ባቅላባ ነው ላሳያችሁ ፈልጌ ነው። ተርኪሽ ጓደኛዬ ያስተማረችኝ ነው። በእውነት የኛ ካልቸር አይደለም፣ ግን ተርኪሽ ጓደኛዬ ያው ስትሰራ ስላሳየችኝ እስኪ እኔም ሰርቼ ላሳያችሁ ብዬ ነው። አሁን መጀመሪያ ቅቤውን አነጥረዋለሁ፣ አቀልጠዋለሁ ማይክሮፎን ውስጥ ኦቨን ከዛ እቀጥላለሁ። ሉዝ ናትስ ነው፣ የተለያየ አይነት ናት። ይሄ ይፈጫል እንግዲህ እንዳይጨውባችሁ ስፈጭ ይሄ ባቅላባ ልሰራ ነው። የባቅላባ እንትኑን ገዝቼ ነው። ሩዙን አረግበታለሁ። የፈጨሁትን ሩዝ እናሰነስበታለሁ ማለት ነው። እዚህ ላይ ያው እናንተ የምትወዱትን አይነት ሩዝ ማረግ ትችላላችሁ። አሁን የምወደውን ያደረኩት የፈጨሁት የምወደውና እናንተ የምትወዱትን ማድረግ ትችላላችሁ። እንግዲህ እናያለን አብረን እንዴት እንደሚወጣ። እንግዲህ ቆይ ገና ነው። አነስ አድርጌ የሰራሁት ያው እንግዲህ ብዙ መስራት ይቻላል እንደምትፈልጉት። እኔ ግን ልጄ ብቻ ነው የምትበላው፣ እሷ ነው። እኔ ብዙም ጣፋጭ አልወድም፣ ቀምሳለሁ እንጂ እንደዚህ በደንብ መቁረጥ አለብን ለበኋላ እንዳያስቸግረን።
አርጌ ቆራርጫለሁ ወቨን ይግባና እንግዲህ ተመልሰን እናየዋለን እንዴት እንደሆነ ለባቅላባውን ይሄው ማርና ትንሽ ውሃ አርጌ እየመጣ ነው ነው እንግዲህ እንትን ባቅላባው ሬዲ ሲሆን ከላይ አፈሳለሁ ማለት ነው በስኳርም ማድረግ ትችላላችሁ ግን ማር ይቻላል በስኳር ብዬ ነው ተከከብሎ ባቅላባው ሲደርስ እናየዋለን እንግዲህ እንዴት እንደሆነ እሱ ላይ አፈሳዋለሁ ማለት ነው መገናኛ ይሄው እንግዲህ የሰራሁት ባቅላባ እንዴ አምሮ ወጥቷል አሁን ደግሞ የሰራሁት ሃኒ ነው ያረኩት አይታችኋል ሃኒ ሳረግ በሃኒ ነው የሰራሁት በሃኒ ስለፈለኩኝ ማረግ በሃኒና ትንሽ ውሃ እንደዚህ አርጌ ማር ብቻ ነው ያረኩበት በጣም ያምራል እንደምታዩት እንግዲህ በጣም ይሄንን በቆንጆ ጂንጀር ሻይና በስፓይሲ ሻይ እሱን ደግሞ ሳፈላ ያሳያችኋለሁ ከሱ ጋር እንዴት እንደሆነ ጂንጀር ሻይ እና ስፓይሲ ሻይ ኤኒዌይ በቃ በሚቀጥለው ፕሮግራም እስከምንገናኝ ሰላም ሁሉ ጥሩ ስራ ይዤላችሁ ለመምጣት ሞክራለሁ አሁን ማፈላው ጂንጀር ቲ ነው ለእንትኑ ለባቅላባው ጋር የሚጠጣ ስፓይሲ ቲ ጂንጀሩን ፈትፍጌ ነው የከተትኩት ከዛ ስፓይሲ ቲ ደግሞ ትንሽ አረግበታለሁ አሳያችኋለሁ እሱ ነው ስፓይሲ የታንዛኒያ ሻይ የሚጠቀሙት እኔ ጓደኛዬ ሰጥታኝ ነው ስፓይሲ ይሄ ስፓይሲ ቲ ይባላል ስፓይስ ነው እንደ ስፓይስ ነው በጣም ቆንጆ ነው ከጂንጀር ጋር ራሱ ጂንጀር አለ ውስጡ ግን ትንሽ ነው የሚያስፈልገው እንደዚህ ጣፋጭ ነገር ስትበሉ ይሄንን መጠጣት ይሄን ጥሩ ነው በጣም ቆንጆ አድርገዋል በጣም ጣፋጭ ሻይ ነው እንደገና ደግሞ ትንሽ ሂል አረግበታለሁ ትንሽ ከሁሉ ማለት የሻይ ቅመም ትንሽ አረጋለሁ ከዛ አንድ ሻይ ማለ እሷን አትሰጠችኝ ሰለማ በጣም ደስ የሚል ስሙን ጠይቄ ከሷ እነግራችኋለሁ ያው እሷ ከቤቷ ከራሷ ላይ አምጥታልኝ ነው ቀነሳ ከእንደዚህ አድርገሽ እኔ ጂንጀር ሻይ ወዳለሁ ስለምላት ስለምታይ ስራ ቦታው ላይ አብረሽ ብላ ያንን ስፓይሱን ሻይና ይሄንን ይዛልኝ መጣች ይሄ በጣም ደስ አይዶን ነው ምን እንደሆነ ስሙ አላቅም ጠይቃታለሁ በጣም ደስ የሚል ቲ ነው አብሮ እንደዚህ አድርጋችሁ አፍልታችሁ ቆንጆ ጊዜ ማሳለፍ ትችላላችሁ ስዊታችሁን በታችሁ ኤኒዌይ በኋላ ሳቀራረብ እንገናኛለን እንግዲህ የሰራሁት ስዊት ጣፋጭ ከጂንጀር ስፓይሲ ሻይ ጋር አፈላሁትኝ ጂንጀር ያው እንደነገርኳችሁ ስፓይሲ ቲ አርጌ ያፈላሁት ይሄን ይመስላል ስፓይሲ ቲ ትንሽ ቃጠል ያረጋል ግን በጣም ቆንጆ ነው በተለይ ስዊት ስትበሉ ቅባት ነገር ስትበሉ ይሄው በጣም ቆንጆ ነው እና ይሄን ይመስላል በሚቀጥለው በቆንጆ ፕሮግራም እስከምንገናኝ ሰላም ሁኑልኝ